እንደምንውላችኋል ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ነው ተመላኩ ነኝ የመስቀል በዓል ዛሬም በተለያዩ የሀገሪቱ አካባቢዎች በድምቀት መከበሩን ቀጥሏል ዓለም አቀፍ የቱሪዝም ቀን በኢትዮጵያም እየተከበረ ነው በዚህ ዙሪያ ሪፖርተሮቻችን ዘገባዎችን ይኖራቸዋል አብራችሁን ቆዩ ወደ ቀዳሚው ዜና አልፋለሁ በኢትዮጵያ ለዘመናት የቆየውን ተከባብሮና ተቻችሎ የመኖር ባህል ሁሉም ኢትዮጵያዊ እንደ አይኑ ብሌን ሊጠብቀው ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናገሩ የደመራ በዓል በመስቀል አደባባይ በድምቀት ተከብሯል በዛብህ ታደለ ተጨማሪ ዘገባ አለው የኦርቶዶክስ እምነት ተከታዮች የሀገር ውስጥና የውጭ ጎብኚዎች እንዲሁም የተለያዩ ሀገራት ተወካዮችና አምባሳደሮች የታደሙበት የደመራ በዓል በመስቀል አደባባይ በድምቀት ተከብሯል በበዓሉ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ ለዓለም ጭምር ምሳሌ የሆነውን የሃይማኖት መቻቻልና ተከባብሮ የመኖር ባህልን ሁሉም ኢትዮጵያዊ ሊጠብቀው ይገባል ሲሉ መልእክታቸውን አስተላልፈዋል ከጥንት ጀምሮ ተጠብቆ የቆየውን የሕዝባችን አንድነት በሃይማኖት የመቻቻልና የመከባበር ተስማምቶ እና ተጋግዞ በፍቅር የመኖር ልዩ ጸጋችን ከሀገራችን አልፎ ለዓለም ሁሉ መልካም አርአያ እንዲሆን እንደዚሁም በመላ ሀገራችን ተቀጣጥሎ የሚገኘው ልማታችንን ከሚፈለገው ግብ ለማድረስ ዋናውና መሰረታዊ ግብአት ሆኖ የሚያገለግለን ስለሆነ ሁላችንም ኢትዮጵያውያን እንደ አይን ብሌን ልንጠብቀው ይገባል ይህ የሆነ እንደሆነ ሀገራችን ከድህነትና ከጉስቁልና ተላቃ ከበለጸጉ የዓለማችን ሀገሮች እኩል የምትሰለፍበት ጊዜ እንዲመጣ በጉጉት እንጠብቃለን በብርቱም እንጸልያለን ይህ እንዲሆንም ጠንክረን እንስራ በማለት ለመላ ኢትዮጵያውያን መልእክታችንን አደራ ጭምር እናስተላልፋለን የአዲስ አበባ ከተማ አስተዳደር ተወካይ በበኩላቸው በአገራዊ አጀንዳዎች ላይ መንግስትና የሃይማኖት ተቋማት በጋራ ይሰራሉ ሲሉ ተናግረዋል የደመራ በዓል በመንግስታቱ ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርጽነት እንዲመዘገብ ለማድረግ ጥረት እየተደረገ መሆኑ ተጠቁሟል በበዓሉ ላይ የታደሙ የውጭ ሀገር ቱሪስቶችና ኢትዮጵያውያንም በዓሉ ሀገሪቱን ለማስተዋወቅ ትልቅ ሚና እንደሚጫወት ተናግሯል Very impressive, beautiful and very interesting to understand the story behind Mescal. በእውነት በጣም ተመስጫለሁ በጣም ደስ የሚል በዓል ነው በዓሉ በርካታ ሰዎች ተሰባስበው የሚያከብሩትና የመስቀሉን ታሪክ ለመረዳት የሚያስችል ነው ይህ በዓል ኢትዮጵያን ለማስተዋወቅ የሚጫወተው ሚናም ከፍተኛ ነው እኔ ወደ ሀገሬ አውስትራሊያ ስመለስ ለሚያውቁኝ ሁሉ የምነግረው ኢትዮጵያን መጥተው እንዲጎበኙ ነው አሁንም በዓሉን በኢንተርኔት በማስተዋወቅ ሰዎች በኢትዮጵያ ስላለው ነገር እንዲያውቁ ለማድረግ የበኩሌን እወጣለሁ ለዚህ በዓል እንዲያርገን ተዘጋጅተን ላቀረብንላቸው በዓል እንደዚህ ቱሪስት መስህብ ካገኘን ሌሎቹንም በዓሎች በደንብ አድርገን ብንሰራቸው ብዙ ነገር እናገኛለን ብዬ ስለማስብ በጣም ትኩረት ሰጥተን ብዙ ኃይላችንን ተጠቅመን ብንሰራ ብዙ ነገር ስለምናገኝ በጣም ትልቅ ፋይዳ አለው ብዬ ነው ማስበው መስራት አለብን የመስቀል በዓል በተለያዩ የሀገሪቱ ክፍሎች ተከብሯል ከየክልሎቹ የደረሱንን ዘገባዎች ዘሪሁን ጌታቸው እንደሚከተለው ያቀርባቸዋል በኢትዮጵያ ካሉት ቅርሶች መካከል 50% የሚሆኑት የማይዳሰሱ ቅርሶች መሆናቸውን ከባህልና ቱሪዝም ሚኒስቴር ያገኘነው መረጃ ያመለክታል
ከማይዳሰሱ ቅርሶች መካከልም የመስቀል የጥምቀት የኢሬቻ የኢዳላዳና መሰል ሃይማኖታዊ ያልሆኑ የበዓላት አከባበር ይጠቀሳሉ። እነዚህም በዓላት ባለፉት ዓመታት ለቱሪዝም ኢንዱስትሪው ግብዓት እንዲሆኑ ከማድረግ አንጻር ብዙ ርቀት አልተካሄደም። በአውሮፓውያኑ የዘመን አቆጣጠር በ2003 በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች እንዲጠበቁና እንዲመዘገቡ ከአባል ሀገራት ጋር ስምምነት መደረሱን ተከትሎ በየሀገራቱ ትኩረት ማግኘት ጀምረዋል። ኢትዮጵያም እንደ መስቀል፣ አሹራ፣ የፍቼና መሰል በዓላትን በማስተዋወቅ ለቱሪዝም ኢንዱስትሪው ግብዓት እንዲሆኑና በዩኔስኮ እንዲመዘገቡ ጥረት እየተደረገ መሆኑን በቅርስ ጥናትና ጥበቃ ባለስልጣን የቅርስ ጥናትና ምርምር ዳይሬክተር አቶ ደሳለኝ አባው ገልጸዋል። የመስቀል በዓል በዓለም ቅርስነት እንዲመዘገብ ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የጥናት ዶክመንቱ የተላከ ሲሆን በዚሁ ዓመት ታህሳስ ወር 8ኛው የዩኔስኮ አባል ሀገራት ስብሰባ ላይ ተቀባይነት ያገኛል ተብሎ እንደሚጠበቅም ዳይሬክተሩ ተናግረዋል። አሁን ወቅታዊ ያለው ሁኔታ ምንድነው? አሁን የፊታችን ዲሴምበር ላይ ከዲሴምበር 2 እስከ 8 2013 በሚካሄደው 8ኛው የዩኔስኮ አባል ሀገራት ጠቅላላ ጉባኤ ላይ 61 ከሚቀርቡ ፋይሎች ውስጥ የመስቀል በዓል አንዱ ነው። በዚህ ጉባኤ ላይ ቀርቦ እንግዲህ ይመዘገባል የሚል ተስፋ ነው ያለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክትል ስራ አስኪያጅ ንብረድ ኤልያስ አብርሃም የመስቀል በዓል በዩኔስኮ እንዲመዘገብና በብዙኃን መገናኛ ትኩረት አግኝቶ ለሀገር ገጽታ ግንባታ የበኩሉን አስተዋጽኦ እንዲያደርግ ቤተክርስቲያኗ ጥረት እያደረገች ነው ብለዋል። ይህን ነገር በዓለም ሚዲያ ተጠቅመን ባስታወቅ ነው ቁጥር ብዙ ቱሪስቶች ይመጣሉ። ቱሪስቶች በመጡ ቁጥር ደግሞ እንደገና የሀገሪቱ መልካም ገጽታ እየተቀየረ የድህነት ሀገር ሳትሆን የጥበብ ሀገር እንደነበረች አቅም ያላት ሀገር መሆኗን ማሳየት የሚቻልበትና ከዚህ የሚገኘው የክፍለ ኢኮኖሚ በሀገራት ልማት ላይ ሚና እንዲጫወት ማድረግ ነው የቤተክርስቲያኗ ትልቅ ዓላማ። በባህልና ቱሪዝም ሚኒስቴር የቱሪዝም ልማትና ማርኬቲንግ ዳይሬክተር አቶ ግርማ መንቲ በበኩላቸው የመስቀል የኢሬቻና ሌሎች በዓላት በአሁኑ ወቅት ለቱሪዝም ኢንዱስትሪው ማደግ ከፍተኛ ድርሻ እየተጫወቱ ነው ብለዋል። የመስቀል ደመራ እና ሌሎችም ተያያዥ ባህላዊ ክንዋኔዎች አሉ፣ ይታወቃሉ። ከመስቀልም ሌላ በተለይ ከአዲስ ዓመት ጋር በተያያዘ የሚታዩ እንደዚህ አሁን እያደጉ ያሉ እንደ ኢሬቻ አይነት ደብረ ዘይት ላይ የሚከበሩ በጣም ብዙ ሺው ነው የሚስበው። ጨምበላላ ሲዳማ አካባቢ የሚከበረው እንዲሁ በመቶ ሺህ ሰዎችን የሚስቡ በዓላቶች ናቸው። እንደ አዲስ ዓመት ነው የሚከበሩት እና ከፍተኛ የቱሪዝም ፕሮዳክት ሆነው ነው የሚያገለግሉት። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ትልቅ ትርጉም የሚሰጠው የመስቀል በዓል በየዓመቱ በዚህ በመስቀል አደባባይ በድምቀት ይከበራል። ይህም በዓል ለመታደም ከተለያዩ የዓለማችን ክፍል ቱሪስቶች ወደዚህ ይመጣሉ። ታዲያ እነዚህ ቱሪስቶች ስለ በዓሉ ምን አሉ? ኢትዮጵያ በጣም ማራኪና ድንቅ ሀገር ናት። እንደነዚህ ያሉ ሃይማኖታዊ በዓሎቿን ጓደኞቼ መጎብኘት እንደሚኖርባቸው ወደ ሀገሬ ኖሮ ስመለስ እነግራቸዋለሁ። እኛ በዚህ በዓል ላይ ተገኝተን ያለውን ደስታ እየተካፈልን ነው። እኔ ለረጅም ጊዜ በኢትዮጵያ ኖሬያለሁ። ይኸው በየዓመቱ በዓሉ ላይ እየታደምኩኝ ነው። 70 ከመቶ የሚሆኑት ጎብኚዎች ወደ ኢትዮጵያ የሚመጡት ከመስከረም እስከ ጥር ወር ነው። ይህ ደግሞ የሚያመለክተው ጎብኚዎች በሀገር ውስጥ በሚከበሩ ሃይማኖታዊና ሃይማኖታዊ ባልሆኑ በዓላት ለመሳተፍ ያላቸው ፍላጎት እየጨመረ መምጣቱን ነው። የባህልና ቱሪዝም ሚኒስቴር በ2012 ኢትዮጵያ ከአምስቱ የአፍሪካ ሀገራት የቱሪስት መዳረሻዎች መካከል አንዷ እንድትሆን እየሰራ ይገኛል። ታዲያ ይህን እቅዱን ከግብ ለማድረስ እንደ ጥምቀት፣ መስቀልና ሌሎች ሃይማኖታዊና ሃይማኖታዊ ያልሆኑ በዓላትን በስፋት በማስተዋወቅ የቱሪስት ፍሰቱን መጨመር ለነገ የማይባል የቤት ስራ ነው። በኢትዮጵያ የሚከበሩ ሃይማኖታዊና ሃይማኖታዊ ያልሆኑ በዓላት ለቱሪዝም ኢንዱስትሪ መነቃቃት የበኩላቸውን ድርሻ እንዲጫወቱ ጥረት እያደረገ መሆኑን የባህልና ቱሪዝም ሚኒስቴር አስታወቀ። በዓሉ በዓለም ቅርስነት እንዲመዘገብም ሚኒስቴር መስሪያ ቤቱ እንቅስቃሴ ጀምሯል ብሏል የሚለው ከዚህ በፊት የቀረበው ዜና ርዕስ ነበረ። ያቀረበውም ሪፖርተራችን ፍቃዱ ፈንቴ ነው። የመስቀል በዓል በተለያዩ የሀገሪቱ ክፍሎች ተከብሯል። ከየክልሎቹ የደረሱንን ዘገባዎች ዘሪሁን ጌታቸው እንደሚከተለው ያቀርባል።
በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ መስከረም 16 ቀን የሚውለው የደመራ በዓል በተለያዩ የሀገሪቱ ክፍሎች ተከብሯል። የመቀሌ ከተማ ምዕመናን የደመራ በዓልን ጭሙላ በተባለው ተራራ በመገኘት ነው በደማቅ ስነ ስርዓት ያከበሩት። ምዕመናኑ አዲሱ ዓመት ለኢትዮጵያ የሰላምና ልማት እንዲሆን ተመኝተዋል። በተያያዘ የደመራ በዓል በደብረ ብርሃን ከተማም ተከብሯል። በአጼ ዘርዓ ያዕቆብ አደባባይ በተከበረው በዓል ከኦርቶዶክስ እምነት ተከታይ ምዕመናን በተጨማሪ ከተለያዩ ሀገራት የመጡ ቱሪስቶችም ታድመዋል። የሰሜን ሸዋ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ ቅዱስ አቡነ ኤፍሬም የእምነቱ ተከታዮች ሃይማኖታቸውን በመጠበቅና የላቀ መንፈሳዊ ስብዕና በመላበስ ለሀገሪቱ ልማት የበኩላቸውን ድርሻ እንዲወጡ ነው ጥሪ ያስተላለፉት። የደመራ በዓል በኦሮሚያ ሰበታ ከተማም በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። የሰበታ አዋስ ወረዳ ቤተ ክህነት ስራ አስኪያጅ መላከ ሰላም አለማየሁ ተፈራ የተለያየ እምነትና ቋንቋ ያላቸው ህዝቦች ተፈቃቅረውና ተከባብረው ለሚኖሩባት ሀገራችን ልማት በትጋት እንስራ ብለዋል። በጋሞ ጎፋ ዞን በርካታ የቱሪስት መስህብ ስፍራዎች ቢኖሩትም ወደ አካባቢ የሚሄዱ ኢትዮጵያውያን ጎብኚዎች ቁጥር ግን የሚጠበቀውን ያህል አይደለም። ኢትዮጵያውያን ጎብኚዎችም የሀገር ውስጥ መስህቦችን የመጎብኘት ልምዳቸውን ሊያዳብሩ ይገባልም ተብሏል። ወደ ስፍራው ያቀናችሁ ባልደረባችን ኢየሩሳሌም ተክለጻድቅ ዝርዝሩን ታቀርበዋለች። አገራችንን እንወቅ። አገራችን ብዙ የተፈጥሮ መስህብ አላት። ነጮች እንኳን እዚህ ለማየት እየመጡ እኛ አገራችንን ሳናቅ በጣም ያሳዝናል። ስለዚህ ሀገራችንን ብናቅ ነው ሀገራችንን እንወቅላለሁ። የጋሞ ጎፋ ዞን ዋና ከተማ አርባ ምንጭ ስያሜዋን ያገኘችው ይሄ ኮለል እያለ ከሚወርደውና አርባዎቹ ምንጮች ተብሎ ስያሜ ከተሰጠው አካባቢ ነው። ከአርባ ምንጭ ከተማ በ7 ኪሎ ሜትር ርቀት ላይ የሚገኘው ይህ የአዞ እርባታ ማዕከል ዋነኛው የቱሪስት መዳረሻ ስፍራ ነው። በዚህ ስፍራ 4200 አዞዎች ይገኛሉ። በአጠቃላይ ደግሞ በማዕከሉ ወደ 7000 የሚጠጉ አዞዎች መኖራቸውን ነው ከባለሙያዎቹ መረዳት የቻልነው። ለመሆኑ እነዚህን ታሪካዊ ስፍራዎች ምን ያህል ኢትዮጵያውያኖች ጎብኝተዋል? በእርግጥ በርካታ ነው ማለት አይቻልም፣ ግን ከአመት አመት እየጨመረ የመጣበት ሁኔታ እንዳለ እናምናለን። ለምሳሌ ያክል በ1991 ዓመተ ምህረት ወደ 12000 አካባቢ የነበረው ጎብኚ ቁጥር የሀገር ውስጥ ጎብኚ ቁጥር አሁን ወደ 79000 በላይ ነው የጎበኘው። ነገር ግን ያ ስታይ ካለን ከኢኮኖሚ አቅማችንና ከዚህ ከቱሪስት መስህብ አኳያ ስታይ በጣም ቁጥሩ ትንሽ ነው ማለት ይቻላል። ከጋሞ ጎፋ ዞን ዋና ከተማ አርባ ምንጭ በ32 ኪሎ ሜትር ርቀት ላይ የሚገኘው ነጭ ሳር ብሔራዊ ፓርክ በዋናነት ከያዛቸው የቱሪስት መስህብ ስፍራዎች አንደኛው የጫሞ ሐይቅ ነው። የጫሞ ሐይቅ በአጠቃላይ 550 ኪሎ ሜትር ስፋት ሲኖረው ወደ ውስጥ ደግሞ 9 ሜትር ያህል ጥልቀት እንዳለው ነው መረጃዎች የሚያመለክቱት። ከዚህም ሌላ የጋንችሌ ደሴት የሚገኘው በዚሁ በጫሞ ሐይቅ ላይ ነው። ከ7 እስከ 8 ሜትር ርዝመት ያለው አዞም የሚገኘው በዚሁ በጫሞ ሐይቅ ላይ ነው። ይህ ደግሞ የጫሞ ሐይቅን ለየት የሚያደርገው ነው። ነጭ ሳር ብሔራዊ ፓርክ ከያዛቸው የቱሪስት መስህብ ስፍራዎች መካከል የጫሞ ሐይቅ ብቻ አይደለም። የአባይ ሐይቅ፣ የአዞ ገበያ፣ አርባዎቹ ምንጮችና ሌሎች በርካታ የዱር እንስሳት አዋፋት ሁሉ በዚህ ደሴት ውስጥ ይገኛሉ። ከዚህም ሌላ ከከተማዋ በ196 ኪሎ ሜትር ርቀት ላይ የሚገኘውና 222 ኪሎ ሜትር ስፋት ያለው የማዜ ፓርክም አንዱ መገለጫው ነው የአካባቢው። ከዚህም ሌላ የታምፔ ተራራ፣ የቶሺኮ ፏፏቴ፣ የጉጌ ተራራ፣ የዶርሶ ፏፏቴና በርካታ የቱሪስት መስህብ ስፍራዎችም የዚህ አካባቢ ልዩ መገለጫዎች ናቸው። ለመሆኑ ግን እነዚህን የቱሪስት መስህብ ስፍራዎች የሚጎበኙት ኢትዮጵያውያን ስለ አካባቢዎቹ ምን ይላሉ? እንዴት አድርጌ ልግለጸው? መግለጽ አልችልም። በጣም ብዙ አይደለም የምታዩ እኮ ራሱ ቱሪዝሙን ስታስቢው ኢትዮጵያ ውስጥ የሚፈልሰው የቱሪዝም ፍልሰቱን ስታስቢው ከፍተኛ የታሪካዊ ስፍራ እንዳላት ይገልጽልሻል። ያልታዩ እንዳውም ያልተጎበኙ ብዙ ቦታዎች እንዳሉ ነው ማስበው። ኢትዮጵያ በጣም ደስ የምትል አየሯ በጣም ደስ የሚልና በተለይም እዚህ ፓርክ ውስጥ ከገባን ጀምሮ ናቹራል የሆነ አየርን መተንፈስ የቻልንበት እና ልዩነቱን ማየት የቻልንበት ነገር ነበር። ስለዚህ ለየት ትላለች ማለት ነው ከሌላው አካባቢ ከሌላው ሀገር። ብዙ የተፈጥሮ መስህብም ደግሞ አላት ኢትዮጵያ። ብዙ ተፈጥሮ መስህብ አላት። ብዙ እንጎበኛለን። ባህል ቢሆን ደስ ይለኛል። አሁን ከቅርብ ጊዜ በኋላ ነው ትንሽ የሰው ማሳሰብ እየረቀቀ ስለመጣ ለተፈጥሯዊ ቦታዎች ብዙ ትኩረት እየሰጡ በመጡ ታይም ነው በዚህ ሰዓት ነው አስተሳሰባችን ትንሽ እየሰፋ ሄዷል ብዬ ማስበው። ግን አሁን ፕሬዘንት ዴይ አለ ብዬ ማስበው ነገር አብዛኛው ሰው የመጎብኘቱን ፍላጎቱም ያለ አይመስለኝም። ያው እንዳልኩሽም
ልክ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ሀገራችንን እንወቅ። ሀገራችን ብዙ የተፈጥሮ መስህብ አላት። ነጮች እንኳን እዚህ ለማየት እየመጡ እኛ ሀገራችንን ሳናቅ በጣም ያሳዝናል። ስለዚህ ሀገራችንን ብናቅ ሀገራችንን እንወቅ እላለሁ። የጫሞና የአባይ ሐይቆችን ከሚያገናኘው የግዜር ድልድይ በተጨማሪ የጉጌና የታምቤ ተራሮችን የዶርዜ መንደር ባህላዊ የቤትና የሽመና ስራ እንዲሁም በርካታ የቱሪስት መስህብ ባለው ወደዚህ ወደ ጋሞ ጎፋ ዞን ለሚመጡ ጎብኚዎች የመንገድ፣ የመብራት፣ የውሃ፣ የባንክና ሌሎች መሰረታዊ አገልግሎቶች ተሟልተውላቸዋል ማለት ይቻላል። አሁን መንግስት ጥሩ አቅጣጫ ይዞ እያሰራ ያለው በተለይ የመንግስት ባንኮችም አሉ፣ የግል ባንኮችም በጣም በስፋት እየሰሩ ናቸው ያሉት። ከዚህ ውጪ መንገድም በፌደራል መንግስትም በክልል መንግስትም ውስጥ ደግሞ ለመግባት በዩሮፕ የሚሰሩ መንገዶችን በስፋት እየሰሩ ናቸው ያሉትና አሁን ያለው ነገር በጣም ጥሩ ነው። ከዚህ በፊት ግን እስካሁን ባለው የተወሰኑ ችግሮች ገጥመዋል። የባህልና ቱሪዝም ሚኒስቴር ኢትዮጵያን ከአፍሪካ 5 ምርጥ የቱሪስት መዳረሻ ሀገራት አንዷ ለማድረግ በርካታ ስራዎችን እያከናወነ መሆኑን አስታወቀ። ባለሙያዎች በበኩላቸው የሰለጠነ የሰው ኃይል እጥረትና ህብረተሰቡ ለቱሪዝም ያለው ግንዛቤ ዝቅተኛ መሆኑ ለቱሪዝም እድገቱ መቀጨት ተጠቃሽ ምክንያት ናቸው ይላሉ። አዳነሽ ገብረ ማርያም ተጨማሪ አላት። የአክሱም ሐውልትና የላሊበላ ውቅር አብያተ ክርስቲያናትን ጨምሮ 9 ተፈጥሯዊና ታሪካዊ ቅርሶችን በዓለም የቅርስ መዝገብነት ማስፈር ችላለች ኢትዮጵያ። ከዚህ ባለፈ ደግሞ በርካታ ቱሪስቶች መጥተው እንዲጎበኟት የሚያስችሉ የተለያዩ የቱሪዝም እሴቶች ያሏት ሀገርም ናት። ከዚህም በመነሳት በ2012 ኢትዮጵያን ከአፍሪካ ምርጥ 5 የቱሪስት መዳረሻ ሀገራት አንዷ ለማድረግ በዓለም አቀፍ የንግድ ትርኢቶች ላይ በመሳተፍና ከባለድርሻ አካላት ጋር በመቀናጀት እየሰራ መሆኑን በባህልና ቱሪዝም ሚኒስቴር የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አወቀ ጤናው ይገልጻሉ። ባሳለፍናቸው 3 ዓመታት ወደ 31 ሀገራት የንግድ ትርኢት ተሳትፎ አድርገናል። ራዕያችንን ለማሳካት መግባባት መፍጠራችንና በቅንጅት እስከ ክልል እስከ ታችኛው ቅርሶቹና የመስህብ ሀብቶች ውስጥ ካሉበት አካል ድረስ እየሰራን ያለንበት ሁኔታ ግባችንን ያሳካል የሚል እምነት አለን። ሚኒስቴሩ የቱሪዝም አስፈላጊነትን በህብረተሰቡ በማስረጽ የግንዛቤ ማስጨበጫ ስራ እየሰራ መሆኑን ቢገልጽም በዘርፉ ያሉ ባለሙያዎች ግን የሰለጠነ የሰው ኃይል እጥረትና የግንዛቤ ማነስ የእቅዱን ተፈጻሚነት አደናቃፊ ናቸው ይላሉ። የቱሪዝም ሪሶርሳችን በጣም ይጠቀምንበት አይደለም። ጂዲፒው ላይ ኮንትሪቢዩት እያደረገ አይደለም። በቀላሉ ልክ ማገዶ ሳይፈጅ የሚበስል አይነት ኢንዱስትሪ ነው ሰርቪሱ ማለት ነው። ምክንያቱም የሚፈልገው የሰው ኃይል ነው። የተማረ አዋቂ የሰው ኃይል ነው የሚፈልገው በአጠቃላይ ማለት ነው። ትላልቅ የካፒታል ኢንቨስትመንቶችን የሚፈልግ አይደለም ቱሪዝም ስንል ማለት ነው። ሰዎች ስለ ቱሪዝም ቢያውቁና ቢገነዘቡ በቀላሉ ከሰርቪሱ ብዙ ተጠቃሚ መሆን የሚችሉበት ሀብትን የሚያካብቱበት አይነት ዘርፍ ነው ቱሪዝም ማለት ነው። የመንግስት ተቋማቶች አሉ። ዩኒቨርሲቲዎች እየተስፋፉ ነው፣ በቱሪዝምም በሆቴልም። የግል ተቋማትም እየተስፋፉ ነው። መስፋፋትን ብቻ ሳይሆን ፎከስ ማድረግ ያለብን አሁን ምን ያህል የሰለጠነ የሰው ኃይል ማውጣት እንችላለን በቱሪዝም ማለት ነው። በብዛት ሳይሆን የሰለጠነ የሰው ኃይል ብቃት ያለው የሰው ኃይል ምን ያህል እያመረትን የምንለው ነው ማለት ነው። እዛ ላይ ነው በጣም ትኩረት ሰጥተን መስራት ያለብን። ኢትዮጵያ የበርካታ ብሔር ብሔረሰቦችና ሕዝቦች መኖሪያ እንደመሆኗ የተለያዩ ቋንቋዎች፣ ባህሎችና ሃይማኖቶች በአንድነት የሚኖሩባት ሀገር ናት። ከዚህም ባለፈ በ1974 በህዳር የተገኘችውና 3.2 ሚሊዮን እድሜ ባለቤት የሆነችው ሉሲ ወይም ድንቅነሽ ቅሪተ አካል ኢትዮጵያ የሰው ዘር መገኛ ለመሆኗ አብይ ምስክር ናት። ዘርፉ አገልግሎት ሰጪ ተቋም እንደመሆኑ መጠን ተቀናጅቶ የመስራት ሁኔታው የሁሉም የቤት ስራ መሆን እንዳለበት ባለሙያዎቹ ይጠቁማሉ። ኃላፊነት ያለባቸው ማንኛውም ኦርጋናይዜሽን ሰስተናብል ቱሪዝም ዴቨሎፕመንት ወደሚለው አይነት አስተሳሰብ ውስጥ መግባት አለበት። ማለትም ዘላቂነት ያለው የቱሪዝም እድገት ወደሚለው ማለት ነው። ጭስ አልባ በሆነው የቱሪዝም ኢንዱስትሪ በባለፈው ዓመት ብቻ ወደ ኢትዮጵያ ከገቡ 629 ሺህ የውጭ ቱሪስቶች ከ633 ሚሊዮን ዶላር በላይ ገቢ መገኘቱንም አቶ አወቀ ተናግረዋል። ይህም ከ2004 ተመሳሳይ ዓመት ጋር ሲነጻጸር የ37 በመቶ ብልጫ ይኖራል ነው ያሉት። ከዚህም ባለፈ ሚኒስቴሩ የቱሪስት መዳረሻ ስፍራዎች ለቱሪስቶች ምቹ እንዲሆኑ የውስጥ ለውስጥ መንገድ ስራንም ያከናወነ መሆኑን ይገልጻሉ። በ3 ክልሎች በዋናነት አትኩሮ የሚሰራ ፕሮጀክት ነው። ላሊበላ አካባቢ ያሉ ቅርሶች ላይ የውስጥ ለውስጥ መንገድ፣ የመጠጥ ውሃ፣ ቅርሶቹ አካባቢ ሰፍረው የነበሩ የህብረተሰብ ክፍሎችን ቅርሶቹን ከማህበረሰቡ ጫና ነጻ
ለማድረግ በሚያስችል አግባብ የመልሶ ማስፈር ስራ በአክሱም አካባቢ ደግሞ በትግራይ ክልል የአክሱም የውስጥ ለውስጥ መንገድ የቱሪዝም ማስተር ፕላን የማዘጋጀት የአክሱም ጽዮን ማርያም ቤተክርስቲያን ቅርስ የመጠገን እዚህም አዲስ አበባ እንጦጦ አካባቢና በጥያ እና መልካት ቁንትሪ አካባቢ ይሄ ፕሮጀክት የቱሪስት መዳረሻዎችን የማልማት ስራዎችን እየሰራ ያለበት ሁኔታ አለ። የመስቀል በዓል የድሬ ሼክ ሁሴን መካነ ቅርስ የሶፍ ዑመር ዋሻ የሲዳማ የዘመን አቆጣጠርና ሌሎች ቅርሶችና የጽሁፍ ስራዎችን ለማስመዝገብ ሚኒስቴር መስሪያ ቤቱ ትልቅ የቤት ስራ ይዞ እየሰራ ይገኛል። ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። መልካም የመስቀል በዓል እንዲሆንላችሁ እንመኛለን። በሰላም ዋሉ።